በስማም ቢስሚላ እናንተ ምናምን እየተባለ በኮመንት እሪ ከዛ ስክሪን ሪከርድ ይደረጋል። እንዴ ምን እንዳመጣብኝ ከዚህ ሁሉ ብቻዬን መደበሪያ ካጣው የቱርክ ፊልም አለ። ምንም ነገር ከማረኝ ባሌ ያለ ባሌን እቅፍ አድርጌ ለጥ ልጆቼ ያሉ ከነሱ ጋር ላፋለው ከፈለኩ እንጂ የሴት ጓደኛ አልፈልግም። በተለይ በቲክቶክ ተዋውቀን አረብ እንኳን በቲክቶክ በምንም ብትተዋወቁ ያስፈራል። በአካል ይሻላል ብላችሁ ብትቀመጡ በአካል ራሱ ሊቀዷችሁ ይችላሉ። በስልክ ደብቀው ስልካቸውን እናንተ የምታወሩ ሊቀዷችሁ ይችላሉ። ከዛ ለክፉ ቀን አስቀምጠው አንድ ቀን ስትጣሉ የሆነ ቀን ቤቴ መተሽ ቡና እያፈላሁልሽ ምሳ ስንበላ እከሌን አምተሽ እንዲህ ብለሽ ትዝ ይልሻል። እሱን ይኸውልሽ ቀድቼ አስቀምጬልሻለሁ። ይሄን ካላረግሽልኝ ወጥቼ ፖስት ማደርገው ላይፍ ላይ ነው ለህዝቡ ማሰማው ይሉሻል። ገባሽ? አይዞሽ አትፍሪ፣ ተጠንቀቂ። ይኸው ያደረግሽው ነገር ካለ ይኸው እያሰበች ነው። ያማሹ ሰው አለ ከሆነ ሰው ጋር ጉድሽ ፈላ። ካሁኑ ለህዝቡ ራስሽ ተናገርሽ ብትገላገ ይሻልሻል። ከዛ ሰው ጋር ተጣልታችሁ አምጥቶ እዚህ ከሚያዋርድሽ አሁን ተናገሪ። በቃ ትደንግጭ። ፈዘሰች እኮ ጋይስ። ያማሹ ሰው አለ ነው የፈዘዝኩት። ምን እንደታውቂያለሽ? እኔ የሴት ጓደኛ እንኳ ማማ እንኳ ማማት ቀርቶ የሴት ጓደኛ እንኳ የለኝም። ተመስገን ጎበዝ ጎበዝ። ማንንም እንዳታሚ በውስጥ ከማንም ሰው ጋር ማሬ። በአካል ብለሽ በውስጥ ይቀዱኛል ቮይሴን ፎርዋርድ ያደርጋሉ ብለሽ ፈርተሽ በአካል ብታደርጊው በአካል ይቀዱሻል። በአካል ይቀዱሻል። ስልካቸውን እንደዚህ ቮይስ እንትን መቅጃ አለ ክፍት ያደርጉና ቁጭ አድርገው ገልብጠው ስክሪኑን አስቀምጠው ምታወሪውን ሁሉ ይቀዱሻል። በአካልም ቢሆን እንዳታሚ ገባሽ? ግን ማሬ አንድ ሰው አምቻለሁ። እኔን ከሆነ ይቅር ብዬሻለሁ። ስለሌላው ችግር አያገባኝም። እኔን ከሆነ ግን ይቅር ብዬሻለሁ። ካሁኑ ያ ሰው መጥቶ ሳይነግረኝ አምስትሮንግንና እኔና ሄኮ ስልክ ተደዋውለን ባለፈው አምስትሮንግን አማናት። ይህ እኮ ነው የሴት ነገር። ለዚህ ነው መደዋወልም የማልፈልገው እኔ ከማንም። እስቲ አንድ ከሀቢባ ጋር እደዋወላለሁ የሚል አካል አምጡልኝ። በዋትሳፕ ነው ቮይስ የምንደራረገው። እሱንም ዋትሳፕ ቮይስ ተቀማጭ ነው። ማንም ሰው እኔ ጋር ያላማችሁ ሰው አሁን አንቺና ሂክማ ስትጣሉ ለአምስትሮንግ ሂክማ ትነግራታለች። ሂክማማ ስክሪን ሪከርደር ናት ማሬ። ትፖስትልሻለች። አብዲንም አግቸዋለሁ። ይሄ ሙጥዋ ነው ምናምን እያልን ኧረ ያላማ ነው የለም። በቃ ሁሉንም አሁን ተናግረሽ ተውበት ግቢ፣ ንስሐ ግቢ፣ ተናገሪ እና ካሁኑ በቃ ከዛ ማንም ምንም የሚያስፈራራሽ ነገር የለም። እውነትሽ ነው እኮ እኔ እኮ የምትባይ ሴትዮ ካሁን በኋላ እንዳትደውይልኝ፣ አላማሽም እንዳታሚ። ማንንም አምናችሁ ማንንም እንዳታሙ። ለማንም በአካልም ሆነ በስልክም ሆነ እንዳታሙ። በአካል ነው ምንም ማስረጃ እያዝብኝም ብላችሁ ብታሙ ስልካቸውን መጀመሪያ ተቀብላችሁ ልታሙ ስትሉ ስዊች ኦፍ አድርጉ። እህትሽ እናትሽ ልጅን ብትሆን ስልክሽን አምጪ ቢያትና ስልኳን ስዊች ኦፍ አድርገሽ ነው የምታሚላት። ማማት ከፈልሽ ግን ሌላ ድብቅ ስልክ ሊኖራት ይችላል፣ አይታወቅም። አንድ ብሩክ የሚባል ልጅ አለ የወንድ ሀሜተኛ። እናቴ እሱ ደግሞ እናቴ አምቶ አሳማኝ እኔን እሱ አምንሽ አትሚ። ሲያሙልሽ ዝም ብለሽ ስሚ እንጂ እንዳታሚ ምንም። አንዳንድ ሰው ልሽ አውቆ እንትን ሊሉሽ አንቺን ለማሳማት ሀሜት ይጀምሩልሻል። ግን እኮ ሀቦ ሀሜት እንታወቃለን ብዙም አይገርምም። ግን እኮ ሀቡ በሀሜት እንታወቃለን ብዙም አይገርምም። ያሳፍራል። በእርግጥ ብዙም ግን እኛ ኢትዮጵያኖች ሀሜት ባህላችን ሆኗል። ግን አሁን ጭራሽ ብለን በቲክቶክም በቴክኖሎጂ ሰው ስንት ነገር በሚሰራበት እኛ ሀሜት ማማት ጀምረናል። እና ግን አንቺ እንዳደው እየተደዋወላችሁ ቲክቶክ ላይ ተዋውቃችሁ እስኪ እየተደዋወላችሁ ሰው ምታሙ እስኪ ንገሩ። አንደኛ ደረጃ እኔና ሄኩ። እሺ ሌሎቻችሁ ተናገሩ። ቲክቶክ ላይ ተዋውቃችሁ እየተደዋወላችሁ ቲክቶክ ላይ የምታውቁትን ሰው የምታሙ እስኪ እኔን የምታሙኝ እኔንማ እንዲህ ነው እናቴ። እኔን ለማማትማ መደዋወል አይጠበቅባችሁም። ካርዳችሁን ላይፋችሁን ከፍታችሁ ሙኝ። እከሳችኋለሁ አልል፣ ፎቶዬን ብዘቀዝቆ እከሳለሁ አልል፣ ብሰድቡኝ እከሳለሁ እያልኩ አላስፈራራ። እንደነከሌ ጉረኞች እከስሻለሁ ይማራት ነው ያለሽው ምናምን እያልኩ አላስፈራራ። እሚኝ እንደፈለግሽ። ኃጢአቴን ነው የምትቀንሽልኝ እናቴ። እኔ ብዙ ኃጢአት አለብኝ፣ ብዙ ሐራም
አለብኝ፣ ብዙ ወንጀል አለብኝ። እሱ ይታጠብልኛል እና እኔ ነፃነት ሰጥቻለሁ ሁሉም እንዲያማኝ እና እኔን ማማት የምትፈልጉ ካርዳችሁ እንዳትጨርሱ፣ ጊዜያችሁ እንዳታባክኑ። ላይቭ ላይ ከዛ ፎሎ ታገኛላችሁ። አትሊስት ጠላቶቼ ፎሎ ያደርጓቸዋል ተደስተው በእናንተ እኔን ስታሙና ስትሰድቡ። ተጠቀሙብኝ። እኔ ሙሉ በሙሉ ቪዲዮ ይሄ ካለ ፊልተር በቪዲዮ አራች ምናምን እሱማ ፖስቱት ምን አገባኝ። አታገቡኝ አታጭም። እሱ አይደለም አሜት ነው ያለው። እስኪ ሰው ምታሙ እንደነከሌ ደስ ይላል። እስኪ ንገሩኝ የምታሙ ቲክቶክ ላይ ተዋውቃችሁ ስልክ እየተደዋወላችሁ ቲክቶክ ላይ የምታውቁትን ሰዎች የምታሙ እከሌ አይተሻታል ዛሬ ላይቭ ላይ ምንድን ነው ደግሞ ዛሬ ያደረገችው ዊግ? ያው እኔም ቢያሙኝ አይተሻታል ያንን የፈረስ ጭራዋን ከሺኢን ላይ የገዛችውን ለጠፋ መታ። ይህ ምን ትመስላለች? ወታምር ወታፍር ደግሞ 24 ሰዓት ማስቲካ እያኘከች ስትዘጋ። ይህ ገኔማ ገና ስትመጣልኝ ነው ሰዓት የምታስጠላኝ። ስክሮል ነው ማረጋት። ደግሞ እየጠላችኝ ስክሮል እያረገችኝ። አንቺማ እናቴ አንደኛ አሜተኛ አይደለሽ እንዲመሻለ እኔን እኮ ነው ራሴን በራሴ እኔን ሲያሙ ማለት ነው። እኔን ሲያሙ እንደዛ ነው የሚሉት። አይተሻታል ያየሽን ደግሞ ድሃ ድሮም ለብሶ ማያቅ ብርቋ ነው የሺኢን ቅራቅቧን ቡቱቷን ደርድራ ላይፍ ትገባለች። ብርቋኗ ምን ታድርግ? ያቺ ደግሞ ማለት ነው ብርቋኗ ምን ታድርግ? ምስኪን ጎዳና ላይ እኮ ነው ያደገችው። ቤተሰብ የላት። የሰው ውራጅ እየበላች የሰው ውራጅ የሰው ትራፊ እየበላች የሰው ውራጅ እየለበሰች አድጋ አሁን በቃ ትንሽ ብር ስታገኝ ከሺኢን ልብስ ገባለች። ዓለም እንዲያይላት ብርቋ ሁሉ ነገር የሺኢን ፕላስቲክ ፀጉር ብርቋ፣ ጨርቃ ጨርቅ ብርቋ 24 ሰዓት ማስቲካ እያለመጠች ስታስጠላ። ወይ መልክ የላት ወይ ቁመት የላት። ግን አታፍርም። እኔ እሷን በሆን ራሴን ነበር ባጠፋው። ደፍራ ደግሞ ላይቭ ላይ ትመጣለች ዓለም እንዲያያት በዚህ መልኳ። መልክ እኔንስ እንዴት ብሎ የሚመስል አንቺ ሲያሙሽ ደግሞ ዝም ብላ መገልፈጥ ግልፍጥ ዝም ብላ ትገለፍጣለች። አይተሻታል? ይሄ ብቻ ነው የምትለው። እኔ ማሳስባት ዝም ብላ በቃ ምንም ሙያ የሌላት ምን የሌላት ዝም ብላ ስራዋ እንደ ጅል መገልፈጥ ብቻ ነው የምትመስለኝ። ምንም የምታውቅ አትመስለኝም ሳስባት። መልክ ብቻ መገልፈጥ ብቻ ምንም ቁም ነገር የላትም። እኔ እኮ ተፈጥሮ እኮ ነው ታውቂያለሽ። እኔ በቃ ወላሂ ዝም ብዬ ነው የምስቀው። ለምን እንደው አላውቅም። ጨምረሽ ሌላ ስስቁ ወላሂ ስስቁ ህይወታችሁ ይቀላል፣ አይከብድም። በቃ ዝም ብላችሁ ግን ዝም ብሎ ይገለፈጣል። እኔ አሁን ዝም ብሎ ሳቂ ብትኝ አይመጣልኝ፣ ደሜ ነው የሚፈለው። ዝም ብሎ ሳቂ ብትኝ ነው በመነሳ ራሱ ያስቀኛል። አሁን ኮሜዲም ችዬ ይችልልኛል። ሀሜት ትችያለሽ አላሉኝም። እሺ ትሪፕል የውሸት ሳቅ ነው የዙዙ ሳቅ። የውሸት አይደለም ይሄ ዝም ብሎ እንትን ነው እንጂ ቅናት ካልሆነ በስተቀር እኔ የውሸት ሳቅ አልስቅም። የውሸት ሳቅ ስስቅ ያስታውቃል ፊቴ። የውሸት አይደለም ግን እንዲህ በቀላሉ የሚስቁ ሰዎች ነው አሉ። እንደዚህ በቀላሉ ሳቅ ቢመጣላቸው ሰዎች አሉ። አሁን እንደዚህ ነኝ። እኔ ደግሞ አሁን በቀላሉ አልስቅም። ይሄ የኔ እንትን ነው። በጣም ሲሪየስ ስለሆንክ ይሆናል። ጉዳዮችን ሲሪየስሊ ስለምወስድ ይሆናል። ኖ ተፈጥሮሽ ነው። ተፈጥሮ ነው። ሀቡዬ ተፈጥሮ ነው። በቃ ተፈጥሮሽ። ሀቡ ሚንበሬ ታድሷል ማሪ ኢትስ ሚ ግን አልታደሰም። ሚንበርሽን አድሽ እኔ ስቃለሁ። በቃ በህይወቴ መሳቅ ይኸውልሽ እድሜን ያራዝማል። ባይዘዌ እኔ እናድዳለሁ እኮ አንዳንድ ጊዜ በራሴ እናድዳለሁ። ለምንድን ነው የምስቀው ብዬ ዛሬ አልስቅም ብዬ ግን ቶሎ ረስቻ ስቃለሁ። መሳቅ እድሜን ያራዝማል። ሳቅ ጥሩ ነው እና ልሳቅ ስትረስን ያስለቅቃል። የምር ይኸውልሽ አንድ ሰው በጣም ሀዘን ላይ ሆኖ በቃ በጣም ዲፕሬሽን ውስጥ ገብቶ ቴራፒ
ሲወሰድ በቃ መሳቅ የማይችል ሰው እንዲስቅ አይምሮ ፈገግ እንጂ ምን እንደሚደረግለት ሽ እንዲህ እንጨት ነገር እርሳስ አጠገብ ይኖር ሰው እንጨት ነገር እንደዚህ ተደርጎለት ተከትለት እንደዚህ ብሎ እንዲቆይ ይደረጋል። ሳቅ እንዲመጣለት አይምሮ ራሱ አልታዘዝም ለመሳቅ እያለው መሳቅ የማይችል አሁን መሳቅ ምን ያስከፋል? በጣም ሀዘን በዝቶባቸው ዲፕሬሽን ውስጥ የገቡ ሰዎች በፍጹም የማይስቁ ሰዎች አሉ። እኔ በነገራችን ላይ ሀቡ እኔ እንደው አንድ ቀን ቆይ ስለ ህይወቴ ታሪክ አንድ ቀን አወራለሁ አንቺ ቤት ኢንሻአላህ። አንድ ግን የሆነ ሳልጨናነቅ ምናምን በቃ ተፈጥሮዬ ነው፣ ስቃለሁ። ተፈጥሮዬ ነው። ሳቂ እናቴ ታድለሽ። ማሻአላህ ተባረከላ። ሳቅ የደስታ ምንጭ ነው። ሳቅ እድሜን ያራዝማል። እኛም በሳቅን። አንቺ እኮ ስለደላሽ ነው የምትስቂው። ምን ሀሳብ አለብሽ? አሁን ካልሳቅሽ መቼ ልትስቂ ነው? ነገ ስታገቢ ልጆች ስትወልጂ ሀሳብ አለ፣ የባል ሀሳብ አለ፣ የልጆች ሀሳብ አለ። አሁን አንቺ ገና አላገባሽ አልወለድሽ፣ መሳቂያሽ ጊዜ ነው። ሳቂ። እኛም ሳናገባ ሳንወልድ ስቀናል፣ ሀሳብ ባልነበረብን ሰዓት። አሁን የስንት ሀሳብ አለብን? ስንት ባል የሚባል ነገር አለ፣ ልጆች የሚባሉ ነገር አለ፣ ኃላፊነት አለ። ሙጥዋ ነች። አሁን እችም ሁለት ሸይጣን ናችሁ። አፈር ቤ ውጭ ብሎ አሁን ይኸውልሽ እንደዚህች አይነቷ አሁን ቤት ውስጥ የሚታጠብ ዕቃ እንዴት ተቆልሎባታል። የባሏ ሁለተኛ ሚስት ናት እቺ አሁን ያልሻት ማለት ነው። ባሏ የመጀመሪያ ሚስቱ ጋር ሄዶ ኢንጆይ እያደረገ ነው። እሷ የሚታጠብ ልብስ እንዲህ ተከምሯል፣ የሚታጠብ ዕቃ እንዲህ ተከምሯል። ቤቷ ዝርክርክ ብሏል። ራሷ ተዝረክርካለች፣ ንጽህናዋን አልጠበቀችም። ባልየው የእሷ ተራቀን እቤት አይመጣም። ምክንያቱም ቤቱም እሷም ዝርክርክ ስላሉ የመጀመሪያ ሚስቱ ግን ጽድት ስለምትል እቤት ኤርፍሬሽነር አብርታ ጥፍሯን ሰርታ ቤቷን ጽድት አድርጋ ልጆቿን በንጽህና ይዛ ገና በር ከፍቶ ሲገባ የቤቱ ሽታ የሚስቱ ሽታ ስለሚማርከው ሁሌ የመጀመሪያ ሚስቱ ጋር ነው። አሁን የባሏን ንዴት እሷ ጋር ስለማይመጣ ሁሌ የመጀመሪያ ሚስቱ ጋር ስለሆነ ተናዳ ነው መታኔ እና አንቺን ሴጣን ብላ የምትሰድበን። ገባሽ? ቤትሽን ፎ አድርጊ፣ ባልሽ አንቺ ጋር እንዲመጣ ሼፕሽን ጠብቂ፣ ጽድት ንጽት በይ። ወደሽ ነው ሁለተኛ ሚስት ሆንሽ። እኛ ምን እናርግሽ? ትክክል ፈቅደሽ ነው አይደል? ሁለተኛ መስማት ነበረባት። ብሎክ ከማድረጌ በፊት ነበር ይሄን ነገር ብሎክ አድርገሻታልና እንዴት ትሰማለች? የሁሉ ለፍልፍ ይላት ሰማ ነገር ስታናድድ እና እኔ ቤት መጣሽ ስሚ። ወይኔ ብሎክ ያረሻት መስሎኝ ነው። ብሎክ አይደረግም። ይኸውልሽ ጠላት ብሎክ አይደረግም። ይኸውልሽ ጠላት ብሎክ አይደረግም። ጠላት ሚውት ይደረግና ልክ ልኩን ይነገረዋል። አይጽፍ አይመልስ ነገር ታስሯል። እጁ እንደዚህ ታስሯል። በምን አባቱ ይመልስ? እየሰማ ደሙ ይንተከተካል እንጂ ጠላት አይቦለክም። ቢስማርት እንደዚህ የምትመልሽ ከሆነ ለምንድን ነው ብሎክ ከማድረጌ በፊት አልነገርሽኝ? እኔ ብሎክ አድርጊያት እንዴት ይሄን ሁሉ ወሬ ታወሪያለሽ? አይ ብሎክ ትቸኩላለሽ። እንትን የሁሉ አውርቼ ጋይስ ኢነርጂን አቃጠለችብኝ። አልሰማችም። ጀለስ ያልስም ምን ዋጋ ያለው ድንጋይ ላይ ፈሰሰ። ኢንሻአላህ እኔ ቤት መታ ሰምታለች ብዬ አስባለሁ። ማሬ ሰምተሽ ከሆነ ሰምቻለሁ ብለሽ ጻፊልኝ በእናትሽ። ምክር ነው የሰጠሁሽ። እኔ እኮ ምክር ነው የሰጠሁሽ። ባልሽ አንቺን ታውቃላችሁ ጋይዝ ኢንሻአላህ ወይኔ ሰምታ በሆነ ሰምቻለሁ አለኝ። እኔ መጥቻታለሁ። እሷ ከሆነች ይልኛል በሌላ እኔ እኮ ለራሷ መከርኳት። ባልሽ አንቺን እንዲል ሴክሲ ሆነሽ ጠብቂው። ሁሌ የመጀመሪያ ሚስቱ ጋር የሚሆነው እሷ ሴክሲ ሆና እየጠበቀችው ነው። ብልጥ ናት። ገባሽ? ሮማንስ ሆና ቤቷን ራሷን ጽድት አለ። አንቺ ሁሌ ተዝረክርከሽ እቃ ሳይታጠብ ቤት ሳይጸዳ በር ከፍቶ ሲገባ ቤቱ እየሸተተው ቤት በኩል ይምጣ ሰውየው። በቃ የመጀመሪያው ሚስቱ ጋር ተመለሰ። ስለዚህ ውዴ ሁለተኛ ሚስት ሞር ወጣት ናት ከመጀመሪያ ሚስት። ባልሽን ፍሬሽ ሆነሽ ጠብቂው። አጓጊው አንቺ ዘርካካ ብለሽ ጠብቂው። አዲስ ሰውየው ሲገባ ሀፒታይቱ ሙትት ይላል። ከዛ ይመለሳል። ትሪፕል ጋይስ ትሪፕል ወላሂ ላዚም ጻፉ። እዛ አንድ ጊዜ አንድ ኮሜንት ጻፉ። ባላ ጻፉ። አልተመቻችሁም? የመልስ ምት ያያችሁ ምክሬ እኔ ያያችሁ ለጠላት የራሱ ምክር ነው የምሰጠው። ዩሲ አሁን ከዛሬ ጀምሮ ሞራሏ ተነክቶ ተሰምቷት ብድግ ብላ የቤቷን ንጽህና የራሷን ንጽህና መጠበቅ ቪክቶሪያ ሴክሬት ሄዳ በዲስፕሬ በዲሎሽን ሻማ ምናምን ገዝታ ባሏን ሮማንስ ሆና ትጠብቋለች። ከዛ ባሏ ቤት ሲገባ እንዴ ሚስቴ ምን አገኘች ወይኔ ጉዴ ብሎ ከሷ ቤት መውጣት ይተዋል።
የመጀመሪያ ሚስቱ ጋር መሄድ ይተዋል። ሁሌ ሁለተኛ ሚስቱ ጋር ይሆናል። እሺ ወደ ቤት ለመምጣት ይጓጓል። ከዛ ሁሌ እሷ እኔን ታመሰግናለች። ምን ቀን ነው ሀቢባ ቤት ገብቼ ዙዙ ቤት ገብቼ ኮምቼ ተቦልኬ የሀቢባን ምክር የሰማሁት ብላ ምን ቀን ነው የሀቢባን ምክር ሰምቼ ባሌን ወደ ቤት መለስኩትኝ ራሴን በመንከባከቤ ፍቅር በመሆኔ ብላ ሁሌም ታመሰግነኛለች። ከሱ አልፎ ባሏም ያመሰግነኛል። ለምን ምን አግኝተሽ ነው ሚስቴ ሲለት አንድ ሀቢባ የምትባል ሴትዮ ቲክቶክ ላይ ልክ አትናገርም እንዲህ ብላ ያነቃችኝ ትላለች። አይ ግን ለነገሩ ጥሩ ሰው ከሆነች ትናገራለች የለውጧን ሚስጥር። ጥሩ ሰው ካልሆነች ግን አትናገርም። ጥሩ ሰው ይናገራል። ካለፈ በኋላ እንደተባለ ሚስቴ ለካ የመለስሽልኝ አንቺ ነሽ ይላል። ፍትህ ለመጀመሪያ ሚስት እና ቆይ ሚኪሲዩ ታድዬ ይኸው ከመሬት ተነስታ በር ከፍታ ማሚ ላቪ አለችኝ። ምን እፈልጋለሁ ከዚህ በላይ? ቴንክ ዩ ሶ ማች። እሺ ዙዙ